ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን እንደምን አላችሁ? ዛሬ አንድ ለየት ያለ ነገር ነው መናገር የምፈልገው። ይህም መልእክቴ ለአዲስ አበባ ፖሊስ ኮሚሽን፣ ለፌዴራል ፖሊስ ኮሚሽን እንዲሁም ለኢትዮጵያ የብሔራዊ ደህንነት መረጃ እንዲደርስ ፈልጋለሁ። ጥቆማ ነው ማድረግ የምፈልገው። ይህ በፎቶ የምትመለከቱት ግለሰብ አቶ ጌታቸው ይባላል። የትግራይ ተወላጅ ነው። የሚኖረው እዚህ አዲስ አበባ ነው። በአሁን ሰዓት እየኖረ ያለው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 ጋርመንት ሰፈራ የሚባል አካባቢ፣ ልዩ ቦታው ደግሞ ወደዚህ ወደ ኡራኤል ቤተክርስቲያን ያለ ኮንዶሚኒየም አለ። እዛ ኮንዶሚኒየም ነው እየኖረ ያለው። በዚህ ወደ ገላን ወደ ጅቡቲ ሃይዌይ በኩል ማለት ነው። ኮንዶሚኒየም አለ፣ እዛ አካባቢ ነው የሚሰራው። ይህ አቶ ጌታቸው የሚባለው ግለሰብ ስራው ምን ነበረ ብትሉ ፖሊስ ነበረ። በወያኔ አስተዳደር ወቅት ፖሊስ ነበረ፣ የአዲስ አበባ ፖሊስ ነበረ። ከዛ በተረፈ የባጃጅ ሹፌር ነበረ። መስመሩ የነበረው የት ነው ብትሉ ከሰፈራ ወደ ዱላ ማርያም የሚባል ሰፈር ላይ ባጃጅ ይሰራ ነበረ። ከፖሊስነት ስራው በተጨማሪ ማለት ነው። ፖሊስ ነበር፣ የባጃጅ ሹፌር ነበረ። ሁለቱን አብሮ ይሰራል። ዋነኛ ስራው ግን የደህንነት ስራ ነበረ። ይህ ሰው አሉ የሉም የሚባሉትን የወያኔ የደህንነት ሴሎች የሚያቀናጅ ሰው ነው። እዛ አካባቢ ያሉ ትግሬዎች በጥቅሉ የደህንነት ስራዎችን የሚቀባበሉት በዚህ ሰው ነው። በተለይ ይህን ሰው ለመጠቆም እና ህጋዊ ምርመራ እንዲደረግበት የፈለኩበት ምክንያት ምንድነው? እነ ዶክተር አብይ አህመድ ወደ ስልጣን ከመምጣታቸው ከ2010 ዓ.ም በፊት በተከታታይ የአስቸኳይ ጊዜ አዋጅ ይታወጅ ነበረ በአገሪቱ ውስጥ ማለት ነው። በዛን ሂደት ውስጥ ከፍተኛ የሆነ ግፍ ተፈጽሟል። እዚህ አዲስ አበባ ውስጥ በተለይ እዚህ ሰፈራ የሚባለው አካባቢ ማለት ነው። በተለይ ይህ ሰው በከፍተኛ ሁኔታ ያጠቃና ያስጠቃ የነበረው የአማራና የኦሮሞ ተወላጆችን ነው። የአማራና የኦሮሞ ተወላጆች ምን እንደሚያወሩ ምን እንደሚሰሩ በቀጥታ የትግራይ ተወላጆችን በማሰማራት እያንዳንዱ ሰው የት ምን እንደሚያደርግና ምን እንደሚያወራ መረጃ የሚሰበስብና መጨረሻ ላይም ደግሞ የፖሊስነት ስልጣኑን ተጠቅሞ የሚያሳፍን ሰዎች ደግሞ አድራሻቸው እንዲጠፋ አድርጎ የሚገድል ሰው ነው የነበረው። ይህ ሰው ሰዎችን ገድሏል። በእርግጠኝነት መናገር እችላለሁኝ። ወደፊትም እንግዲህ ህግ በቁጥጥር ስር የሚያውለው ከሆነ ወንጀሉ በግልጽ የሚወጣ ከሆነ ሰዎችን ገድሏል። እኔ መግደሉ አይደለም፣ ሁሉም ሰው ሊሞት ይችላል፣ አደጋ ሊደርስበት ይችላል፣ በሰው እጅም ሊሞት ይችላል። እሱ ቀኑ ከደረሰ እንግዲህ የእግዚአብሔር ስራ ነው ብዬ ነው እኔ እንኳን የምወስደው። ነገር ግን ይሄ ሰው ገሎ የት ነበር የሚጥላቸው ብትሉ እዚሁ ሰፈራ የካባ ቦታ አለ። ይሄ የካባ ቦታ ከዚህ አሁን ካለበት የኮንዶሚኒየም ህንጻዎች ከፍ ብሎ ያለ እንዲሁም ደግሞ ባጃጅ ሰራበት በነበረው መስመር ከሰፈራ እስከ ዱላ ማርያም ባለው መካከል ነው ያለ። የከተማችን ትልቁ የድንጋይ መፍለጫና ማውጫ ቦታ ነው። ይህ ቦታ የካባ ቦታ ነው፣ የታወቀ ነው። ማንኛውም የከተማዋ ኮንስትራክሽን ላይ ያለ ሰው የሚያውቀው ነው ይሄን ቦታ። እና ይህ ሰው ከገደላቸው በኋላ በባጃጅ ይዞ መጥቶ እዛ ካባ ውስጥ ትልልቅ ሀይቆች አሉ። እዛ ውስጥ ከድንጋይ ጋር እያሰረ ይጥላቸው ነበር። ተወሰኑትን ደግሞ ከአፈር ናዳ ውስጥ ይቀብራቸው ነበር። ይህ በብዛት የሚታወቅ ሁሉም ሰው የሚያውቀው ሰው ነው። የኛ ሰው ስለሚረሳና ይቅር ስለሚል ብዙም ደግሞ ግፍ የሚደርስበት ሰው ወላጆቹ ወይም ደግሞ ቤተሰቦቹ በቅርብ ስለማይገኙ ይህን ሰው ተከታትሎ ለህግ ማቅረብ አልተቻለም። እንግዲህ ያው እንደምታውቁት በአሁን ሰዓት ከብሔር ጋር ልታገናኙት ምናምን ትችላላችሁ። አይደለም፣ ጉዳዩ ከብሔር ጋር ማገናኘት አይደለም። እኔ ከዚህ ሰው ጋራ እንዲያውም እሱ አያውቀኝም። እኔ ግን ከበስተጀርባ ብዙ ስከታተለው ነበርኩኝ። ከ15 ዓመት በላይ ነው እንግዲህ ከሱ ጋራ ያለን ትውውቅ። ያንን በደንብ ነው የማውቀው። እሱ አያውቀኝም፣ እኔ ግን አውቀዋለሁ። እኔም እዚህ አካባቢ ስለምኖር ማለት ነው። እና ከፍተኛ የሆነ የወንጀል ስራ ፈጽሟል። ከፍተኛ የሆነ በደል ፈጽሟል። ብዛት ያላቸው ወጣቶች፣ ግለሰቦች እዚህ ከተማ ውስጥ ደብዛቸው የጠፋው እና የተቀበረው እዚህ ቦታ ላይ ነው። ይህ ሰው ከፍተኛ የሆነ ጭካኔ ነው ያለው። ፎቶ ላይ እንደምታዩት ወጣት ይመስላል እንጂ አሰራሩ በጥቅሉ በጣም ሰይጣናዊ የሆነ ስራ ነው ሲሰራ የነበረው። ከፍተኛ የሆነ ኔትወርክ ነው የነበረው። አሁን ይሄ ሰው የፖሊስነት ስራውን ለቋል። የባጃጅነት ስራውንም እየሰራ አይደለም። የጨረቃ ቤት ነበረው። ያ የጨረቃ ቤት
እንግዲህ ምናልባት በሚስቱ በኩል የሆነ ነገር ተብሎ ቀርቶ ሊሆን ይችላል። ግን ፈርሶበታል አልፈረሰበትም የሚለውን እርግጠኛ አይደለሁም። ምክንያቱም እዛ ዱላ ማርያም አካባቢ የሚባሉ ሰፈሮች በጥቅሉ በ2015 ዓ.ም ኦሮሚያ ክልል የጨረቃ ቤቶችን ሲያፈርስ እዛ መካከል የሱ ቤትም እንደነበረ አስታውሳለሁ። እና በጣም በሚገርም ሁኔታ እዛ ዱላ ማርያም ውስጥ ሰፈር ውስጥ እንግዲህ ገበሬዎች ይኖሩበት የነበረው ነባር ቀዬ ነው። ወደ ገበሬው ወደ ማሰው አካባቢ ያለ ነው። ነባር ሰፈርም ነው። እና ምንድን ያደርግ ነበረ? እዛ ውስጥ ይመጡ የነበሩ የኦሮሞ ተወላጆች ሸኔዎች ናቸው ይላቸዋል። ወይም ደግሞ ከመሸ ከመጡ ኬላ እየሰራ ሌቦች ናቸው እያለ እየቀጠቀጠ አልፎም በእጁ ያለፉ በእጁ ላይ የሞቱ ሰዎች ነበሩ። እነዛን ሰዎች እዛ አካባቢ ውስጥ የቀበረ ግለሰብ ነው። እንግዲህ ከመሸ ወደዛ ትውር የሚል የኦሮሞ ተወላጅ ካለ ከፍተኛ የሆነ እርምጃ ይወሰድበት ነበር። እንግዲህ ተመልከቱ። ዘመድ ሊጠይቅ የመጣም አንድ የኦሮሞ ተወላጅ በዛ ከገጠር አካባቢ ከመጣ በእነዚህ ሰዎች ተይዞ ከፍተኛ ድብደባና እስከ ሞት የሚያደርስ ወንጀል ድረስ ይፈጸምባቸው ነበር። እና ይህ ሰው ነገሩ ትንሽ አስቸጋሪ ነው፣ ለመዘርዘር ትንሽ ይከብዳል። ሰውየው ላይ መረጃ ያላቸው ሰዎች ይኖራሉ። አካባቢው ላይ ስለሚኖር በድፍረት ነው እየኖረ ያለው። የተደበቀ ይመስላል ግን አልተደበቀም አለ። አሁንም የድለላ አይነት ስራ ነው እየሰራ ያለው። ትልቁ ስራው ግን በዚህ ሰዓት ትልቁ ዋነኛ አላማው አድርጎ እየሰራ ያለው መቀሌ ውስጥ ካለው የህወሓት ሴል ጋራ በመደራጀት አዲስ አበባ ያለውን የህወሓት ሴል ማንቀሳቀስ ነው። እንዴት ደረስክበት ብትሉኝ ዲሽ የሚሰሩ እነዚህ ፍሪጅ የሚሰሩ ወይም ደግሞ የተለያየ ኤሌክትሪክ ስራ የሚሰሩ የትግራይ ተወላጆች አሉ። እነዛ የትግራይ ተወላጆች ቀጥታ ዲሽ የሚሰሩ ይመስላሉ፣ ይንቀሳቀሳሉ። የዲሽ ሰራተኛ የኤሌክትሪክ ሰራተኛ ምናምን ነገር ነው የሚመስሉት። እነዛን በመጠቀም ነው የኔትወርክ ስራውን፣ ገንዘብ የመሰብሰብ ስራውን፣ መረጃ የማስተላለፍ ስራውን፣ የማደራጀት ስራውን የሚጠቀመው እንደዚህ ያሉ የትግራይ ወጣቶችን በመጠቀም ነው። ይሄ ልጅ ከላይ ሆኖ ደላላ ይመስላል፣ ነገር ግን የማደራጀት ስራ ነው እየሰራ ያለው። ከፍተኛ የሆነ የፖለቲካ የማደራጀት ስራ እየሰራ ነው እዚሁ አዲስ አበባ ውስጥ ቁጭ ብሎ ማለት ነው። አሁንም የወንጀል ስራውን መፈጸም ባይችልም ወንጀል ነገ የበለጠ ሰዎችን ለማጥፋት የሚያስችለውን ኔትወርክ ዘርግቶ እየተንቀሳቀሰ ነው። በዚህ ሰዓት በሱ አጠገብ የሆነ ነገር ብታወራ ብላክ ሊስት ውስጥ አስገብቶ ነገ ሰዎችን የሚያሳድን ሰው ነው፣ ሰዎችን የሚያስገድል ሰው ነው። እኔ እንግዲህ ስለ እውነት ስለሆነ የምመሰክረው መሐላም ማቅረብ አይጠበቅብኝም። መረጃው ይጠቅመኛል የሚል አካል ይህንን ሰው ተከታትሎ የራሱን ምርመራ ማድረግ ይችላል። እስካሁን ከተናገሯቸው ነገሮች ስህተት ለመሆኑ ምንም የሚያሳይ ነገር ኖራል ብዬ አላስብም። ምክንያቱም ሰውየው ፕሮፋይሉ ስለሚታወቅ ማለት ነው። ስለሚታወቅ ፖሊስም የነበረ ሰው ስለሆነ ፕሮፋይሉ በደንብ ይታወቃል። እና ይህንን ወንጀሉን አሁን በእንዲህ ያለ መልኩ እየፈጸመ ያለ ያንንም ሁሉ ወንጀል ፈጽሞ ከተጠያቂነት ያመለጠ ግለሰብ ስለሆነ የኢትዮጵያ ብሔራዊ ደህንነት ኤጀንሲ እንግዲህ ተቋሙ እንዴት እንደተዋቀረና በምን እንትን እንደሚል በደንብ እንተባለም ጥቆማው እንዲደርሰው ፈልጋለሁ። ይህ ሰው አደገኛ ወንጀለኛ ነው። ለሰራው ወንጀልም ጥፋቱን አምኖ በህግ ቁጥጥር ስር ሆኖ ቅጣት መቀበል አለበት። አሁንም ቢሆን የወንጀል እንቅስቃሴውን በሰላና በድብቅ አካሄድ ነው እየሰራ ያለው። የአዲስ አበባ የፖሊስ ኮሚሽን አባላት፣ ፌደራል ፖሊስ ኮሚሽን አባላት በተቋም ደረጃ እንዲሁም በግለሰብ ደረጃ ደግሞ እዚህ ሰው ላይ ትኩረት ብታረጉ በጣም ደስተኛ ነኝ። በአሁን ሰዓት በቀጥታ የት እናገኘዋለን ብትሉ ከዚህ ከሰፈራ ባጃጅ ታክሲ መቋሚያዎች አሉ።
ከሱ አጥቦ ወደ ታች ወደ ወንዙ ወደዚህ ጨሬ የሚባል አካባቢ ስትሄዱ ኮንዶሚኒየም አለ። ያው መንገዱ አስፋልቱ ዳር ማለት ነው። እዛ ኮንዶሚኒየም ውስጥ ነው ያለው። ኮንዶሚኒየሙ አዲስ ነው። አሁን በአመት ከሁለት አመት በፊት ጀምሮ ነው ሰዎች መግባት የጀመሩት። እዛ ውስጥ ነው በብዛት ኔትወርኩን አንቀሳቅሶ እዛ ውስጥ ከዛ የገባው ኮንዶሚኒየም ነዋሪም አዲስ ከመሃል ከፒያሳ ምናምን የመጡ ሰዎች ስለሆኑ እዛ ያሉ ሰዎችም ማንነቱን በደንብ ስለማያውቁ እዛ ውስጥ ነው ተመሳስለው እየኖረ ያለው ማለት ነው፣ ስራውን የሚሰራ ማለት ነው። እና የተከበራችሁ የጸጥታ አካላት መልእክቴ እንዲደርሳችሁና ከህጋዊ ግዴታችሁን እንድትወጡ እየጠየቁኝ ጥቆማዬን ላቀርብላችሁ እወዳለሁ። አመሰግናለሁ።